ሰላም ነው ወንድማችን፣ እንዴት ነህ? አማን ነው ፓፓ አሎ። እግዚአብሔር ይመስገን። አግብተሃል ወንድማችን? አላገባም ወንድሜ። እስኪ ስለ ትዳር እናውራ እስካት። ዛሬ ነው ከሌላው ቀን ለየት ባለ እዛ ገና ስላልደረሰ ኤጄ የዛ ታይም ባወራ ይሻላል። እሺ ምን አይነት ሴት ነው ታይፕ? እኔ እግዚአብሔር የሰጠኝ ሁሉ ታይፕ ነው፣ ችግር የለም። በእውነት ማንኛውንም ታገባለህ? ዜሬ ላካት ከሆነች ለኔ መልካም እንደሆነች አምናለሁ። እግዚአብሔር ለኔ መልካም ነገር ስለሚያስብልኝ ይቅርታ አድርግልኝና እንደው እንዴት የጣን ጆሮ ይደፈን። እህታችን ሁለት አይኗ ባያይ በአደጋ ምክንያት እግሮቿን ባይሰሩ ሚስት መሆን ትችላለች ወንድማችን? ሲሪየስ የሆነ ወሬ እያወራን ከሆነ ያቺ ሴት የኔ ግራ ጎና አድርጎ ፈጥሯት ከሆነ ምንም ሪዝን የለኝም። ገባ አይደለ? እዚህ ምድር ላይ እኮ ምኖሩ ራሱ ለጌታ ነው። ገባ? ያቺን ሴት እንኳን እኔ ለአምሮት እንኳን ባትመቸኝ እግዚአብሔር ፈቅዶ ከሆነ ግን ዲሳይድ ማድረግ አያቅተኝም። አታግባ ቢለኝም አለማግባት ይችላለሁ። ገባ? ጳውሎስም እኮ በስሜት ከምትቃጠሉ አግቡ አለ፣ ግን እሱ ደግሞ አለማግባትንም መርጧል። አይታ ለክርስቶስ ብቻ ለማገልገል ለመኖር ማለት ነው። አንተ ስለዚህ ከሚያገቡት ወገን ነው ወይስ ከሚያገቡት ወገን ነው? እኔ ከሚያገቡት ነኝ። በጉጉት ነው የምጠብቀው። ግን ታይፕ የለህም። በቃ ምን መሰለህ እስካት እንደ አሁን እንደ ወጣት ዘውነ ስናወራ ላይክ ፊዚካሊ ታይፕ ሊኖር ይችላል። ከባህሪ አንጻር ክርስቶስን የምትወድ ስለ በፍቅር የምታውቀው ክርስቶስን ፊት ሀገር ያላት ፌሎሺፕ ጠንካራ የሆነች ሴት ነው የምፈልገው። በፊዚካልስ እንደዚህ በመልክ ምናምን ደረጃ እሱ ችግር የለም። የተባረከ ሀሳብ ነው በእውነቱ። ይህ እግዚአብሔር ስጦታ ነው በእውነት። እንደዚህ አይነት ማሰብ መባረክ ነው በእውነቱ ወንድማችን።